ሰላም እንዴት ናችሁ? ዛሬ ቲክቶክ ቪዲዮዎችን በአግባቡ እየተመለከትን ፈታ ዘና እንላለን። ወደ ቪዲዮ። የሰው ልክ አለማወቅ ጭራሽ ባለቤቴን ከዚህ በላይ መዳፈር የለም። ልካቸውን ነው ማሳያ። ያው ልስሚ ባልሽ ከባሌ ላይ እጁን ያንሳ። እጁን ያነሳውማ የኔ ባል ወንድ ስለሆነ ነው እና ባሌ ላይ ነው ጀግንነቱን የሚያሳየው። እንኳን ሊነካው ዝንቡን ይሻይሉም። እሺ ኡኡቴ ደግሞ መንቺ በር ሰው ሆኖ ነው አትዩብኝ መጥዩ እና እንደ ሰው ባይቆጠር ነው ባልሽ ባሌ ላይ እጁን የሚያነሳ። ምን ነው ባሌ እንቁላል ነው አልሽ? ወንዶች ናቸው ልካቸው ይታያዩ። ያንቺ ባል ነው ወንድ አልጋ ላይ ቆየ ነው። ስለኔ ባል እንደው የምታወሪ ያንቺ ባል አለ ገና አልጋ ላይ እንደወጣ ለነገሩ ወረም እንዴ ምን ማለት ነው? አልጋ ላይ አንቺ ራሱ ስለኔ ባል ችሎታ እንዴት አወቅሽ? የኔ ባል ነው አንቺ ጋር የተኛው? የኔ ባል ነው አንቺ ጋር የተኛው? በጊዜው ግን ከባድ ነው። ሁሉም አናገባው ዘርገና እደጅተኛ አናገባው ዘርገና እደጅተኛ አናገባው ዘርገና የምን ሊዳቆ ሰላሳ መጣፎ እና አንቺ ለምሳሌ እንደዚህ ቆንጆ ነው አይደል? እርጉዝ ነች እኮ አስረግየታ አራከረ ደሞ 5 ዓመት ሆነ ያለው ያሰራል እና 30 ዓመት ሆነ ነው ትያስከርሽ ነገርሽ ነገረዘች እና ጥሎሽ ማይጣለ መቼ ነው ብትለው እኔ ነኝ የምጥለው ሰው ይቀልል ደስቶኝ ይላሉ። ቀይ ምንጣፍ እነዚህ ከዚህ እስከ በሩ ውስጥ አንጠፋችሁ ጤጤማ ካነሰነሰ አልገባም። አረና በቃ ምን ታወራ አረና በሷ ቤት እኮ ብልጥ ለመሆን ነበር ያስተኛ ባላው ቆጭ ነበር ሰጣውለት ያራዳል የሚል የእጅ አመል ኖሮብህ ሰው ቤት ቡና ስትጠራ እሺ የሰው ቤት መሆኑ ነው ካፌ ይመስላል ማለት ያረለ ስንት ጊዜ ነው ያስነኝ። እኔ ደግሞ ያልነገርኩ ነገር ቢሆን ምንድነው ሰው እማታይ ይመስላል። አንዳንድ ነገሮችን ሲያል በጣም አሪፍ ምንም ማታቂ ይመስላል። ትንሽ እስከ ትልቁ ነገር አረንጂም ያልመሰለ ሲሆንት ሲላል አይቻለው ግድ ላይ ማለት ነውና የሚያዋጣ ነገር የለም። አርፎ ወጋውት ባለፈው አይታ አላየ ሲሆን አተ ደግሞ ማስቀመጡስ ማለት ነው። እንዴት አስቀመጠ አልኩኝ። መግባባት በሷ ከመጣ ማንንም ያራዳ ሲጓባል ነው ያምጣ ያቺኔ አንቺን ማግኘት ዛሬ ሄደን መናገር ስለማንችል ዝም ብለን በሳክሱ ማለት ነው። አሪፍ አይዲያ ነች። በርሶ መጀን አባብዬ ምን ይሰራቸዋል እሳቸው። ይሄ ነገር ግን መቆም አለበት። እውነቴን ነው የምላችሁ። በጣም ተሰራፍቷል። አብሶ ክፍለ ሀገር አሁንም ድረስ ልክ እንደ ትልቅ ነገር ነው የሚካሄደው እና እነሱ ናቸው ኦልሞስት ሀገር አይመሩም እንጂ እየመሩ ነው ያሉት ማለት ይቻላል። በእጅ አዙር ይሄ አባ ጀፈራ ምናምን ጅፍር አዲስ አበባ ላይ ራሱ በዚህ ዘመን እንደዚህ የሚኖሩ በጣም ነው የሚያስጠላው። በጣም ነው ያለው በየአዲስ አበባው ራሱ እና ደስ አይልም እውነት አውቃለሁ ምንም አይሳነኝም። ምን እርሶ ምን ይሳኖታል? ያረጉታል። ባካታሽ ቀብጥ ወደ ጉዳይ ግባታ። ዝም አልኩ። በጣም እንደው ችግር ምን መሰሎት? አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው። እንደው መፍትሄ ካሉት። ሴት ረምቶ ነው መወስለት ጀመረ። በተጨማሪም እንደው ቤተሰቦቹ ትዝ አንለው እንደው ለእናቴ ሽሮ ልግዛላት ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሴት ለሷ የሚሰጠው በቃ። አሁን ምረጡ ብቻ ማድረገው ሴቶቹ ፊት የቁልቁል አሰራው። አያያይ እንደው እሱማ ለእኔም መከራ ነው። እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርገው እንደው እንዳያሳይ አድርገው ያድርጉልኝ። እንደው ሴት የምትባል ነገር ቤተሰቦች ደግሞ አንዳንድ የምትመኙ ነገር ይከብዳል። በጣም ጥሩ በቃ አሁን ልጅ የሚባል ነገር አለ መቼስ ሴት ይመጣል። ሰው ከፈለገ ምን ሆነ ነው አሉ ጭራሽ በላይ ላይ ሴት ይዘህ መጣህ። እንደ ጥቁር አዝሙድ ከዳቦ ስራ ስር መውጣት ተስኖህ እኔኑ እናትህ እኮ ናት። አያያያይ እንደዚህ እያልክ ራስን አትሸውድ። ሰርተህ ራስን ብትቀይር ይሻላል። አሁን የሚያጓጓ ነገር የሚደርስ ነው። እስቲ እኔ ልጅ አንድ የውሃ ነገር አቀብለኝ። ደክሞኝ ነው የመጣሁት። እኔ የቷም ሴት ልካኝ አታውቅም፣ እንድትልከኝም አልፈቅድላትም። ይኸው በቃ ራስቶኛል። ጭራሽ አላስታወሰኝም። ኧረ ተይ ግድ የለሽም። ለአባብዬ እንደውል ትንሽ እንኳን ፓወሩን ቀነስ ያድርጉልን። ኧረ ይደውሉ የሆነ ነገር ያድርጉ ቶሎ በሉ። ሄሎ አባብዬ፣ በርሶ መጀን ሰርቷል እኮ ስራውን፣ ግን ትንሽ ፓወሩን ቀነስ ያድርጉልን። እናቱንም እየረሳ ነው ልጁ። ይቀንሱልን ትንሽ እና ጨምርበት ነው የምትለኝ? አባብዬ እንደማመጣ እንዴ አባብዬ
ምንም እንዳታስብ ጨምሯለሁ። በቃ የቀንሱ ታስበው ታረም እየጨመረብኝ ነው ባኮ። አይ አሁን ሰጥቷች በቃ ጨምሯለሁ። ጨመርኩት ኧረ እባክህን አንተ ልጅ እሷ እናት ነች። እሷ እናት ነች። ወሬውን ተይና አንቺ ማነሽ? እኔ ኮረኔል አባት ነኝ። ወንድ ነኝ። ቆይ ላሳየህ እባክህን። ግን ከዚህ የምትማሩት ነገር ማለት ነው የፈለገ እንደዚህ አይነት ቦታ ብትሄዱ መጨረሻው በቃ ጥሩ ለማድረግ ስትሄዱ መጥፎ ነው። ምንም ነገር ከዛ ነገር ጥሩ አውትካም ሊኖር አይችልም። የሆነ ሰዓት ላይ አውትካሙ አሪፍ ሊመስላችሁ ይችላል ነው እንጂ አውትካሙ መጨረሻ ላይ መጥፎ ነው። አብዛኛው ሰው አክቹሊ ለመጥፎ ነው የሚጠቀመው ይሄን ነገር እንደዚህ የሚያደርገው፣ ግን ስቲል ዞሮ እናንተ ጋር ስለሚመጣ ጥሩ አይደለም። አትሂዱ። እውነት ደግሞ አብዛኛዎቻችን ክርስቲያን የምንባለው ሰዎች ናቸው እንደዚህ አይነት ቦታ የምንሄደውና ባትሄዱ መርጣል። ክርስቲያን ደግሞ እንደዚህ ያደርጋል። Stop it. Get some help. የኔ ቆንጆ ልጅ አባሽ ነው ማረብሽ። የኔ ፍቅር ምንድነው እናቴ ሰዓት ይዘሻል? ሰዓት የሚጠይቅበት ሰዓት አታውቅም ነው? ይድንባጃም ዋር ይላል እንዴ አንተ ሰዓት አትመርጥም እንዴ? ሆነና ናንሽኛ ብራዘር ወሳኝ ቸክስ የጠበስኩ ታምራለች። እንደምታምራ ነገር አንተ ነው ወይ ምን ነገር ጥናጃም በስቷል። አበሻ ግን በቃ የሆነ ኮሜንት መስጠት ይወዳል። በቃ የሆነ ነገር መናገር አለበት። አሽሙር እየተናገርክ ነው ወይ? አሽሙር ኦኬ እሱ መላጣስ ነው። 10 ሊትር ጸበል ነው የጠጣሁት። ለምን? አንድ ቆንጅዬ ልጅ ተዋወቅኩኝና ሃይማኖተኛ ወንድ ነው የምትወደው ሲባል ፊት ለፊቷ ሄድኩኝ። ይህ ሰውዬ ግን ትንሽ ጭንቅላቱ ችግር አለበት። ኮንቴንቱ በጣም ያስቃሉ፣ ግን ዊርድ የሚያስቅ ነገር ናቸው። 10 ሊትር ጸበል ጠጣሁ እና አገኘሃት? አላገኘኋትም። ለካ ሙስሊም ነች። አዝናለሁ። አዛን አለ ሰግጄ የመጣሁ። ወይኔ ክርስቶስ፣ ፍቅር እንዲህ ከሚያደርገኝማ ይቅርብኝ። እውነት ይህ ፍቅር ብዙ መናገር የለብኝም። አባ ዳቦ ግዛልኝ። ውይ አፈር ልብላ። እርቦ ነው? አዎ ከነጋ ምንም አልበላውም። ወዳጅ ዘመድ የለህም? ማንም የለኝም። ማንንም አላውቅም። ባይተዋር ነኝ። ባይተዋር አይደለህም። እግዚአብሔር አለልህ። እግዚአብሔርን እንደ ወዳጅ ዘመድ ከወሰድከው የሰው ልጅ ምን ይሰራል? የማይከዳ የማይተው እግዚአብሔር ብቻ ነው። እውነት ነው። ስለ እግዚአብሔር ዳቦ ግዛልኝ። እግዚአብሔር ይስጥልኝ። አብሮ ይስጥልኝ። ዋንተም ችጋራም ነህ ማለት ነው። ስማኝ እኔ አሁን የምጠቀመው አይፎን ነው እና ፌስ አይዲ አለ። ልክ ፀጉሬን ከተከልኩ በኋላ ፌስ አይዲ ከፍትልኛል። ኦ ማይ ጋድ ዋው! አቤት እውቀት! ኧረ አይባልም። እኔም እኮ ከዚህ ልብስ እችላለሁ አይታወቅም። ግን እኔ እንግዲህ እስከማውቀው ድረስ ላስረዳችሁ ለማታውቁ ትላለህ። ኧረ ታውቃላችሁ። ይሄን መናገርማ የለብኝም። ብቻ ግን ለቀልድ መሆን አለበት እንጂ ምር መሆን አይነ ግን ኧረ ዛሬ ለአንተ በጣም ትልቅ ቀን። 2 ዓመት ሙሉ በስልክ ስትጀነጅናት የነበረችዋን ልጅ ልትበላት ነው መጣች። ወንዶች ግን እንደዚህ አንልምሽ። እንዲህ ልንበላት ነው ምናምን ብለን ከራሳችን ጋር እብድማ አታርጉ። እዚሁ ጠብቀኝ። ሰላም ነው ያልሽልኝ። ምንድነው? እኔ እኮ ነኝ። ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው። አዎ የኔ ፍቅር ቆይ ተሳበደን ነው እንደ የእብድ ስራ እየሰራ እኛንም እያሰብር። ባለፈው ምንድን ነበር ብቻውን ያወራል ሰው ያለ አጠገብ ያስመስሎ ምናምን ነገርና ትንሽ ዊርድ ነው፣ ያስጨንቃል። እናቴ ነው ገና 18 ዓመቴ ነው አላሉኝም ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዚህ አይደል። ስማማ ዛሬ ምን ነው ብቻ ምን ማለት ነው? ብቻችንን አንድ የተከታተልነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃ እሺ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት ሄደ። ጡት ሰዓት አይደለም አባቱ እንዴ። አንተ እኮ እሷን ብቻ አይደለም የተቀበልከው፣ ልጆቹ አይደለም መቼስ ሹገር ማሚ ያጨበስ ናቸው የሚሆኑት እንዴ። ጡት የሚያጠባ በዚህ እድሜ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ። እዚህ ወጥስ ብትወጣ ይሻላል። ምን አረፍሽ ነው ልጄ? መጣሁ ስልስሉ ይላል። የእሱ ቀልዶች ድሮ ነበር የሚገቡኝ። አሁን ትንሽ አንቺ ማግኔት ተራሱ ብትውጪ አትስብኝ።
ማግኔት ድንጋይ ይስብና ቀልድ ግን የድሮ ነበር። ራሱ የቀለድ የድሮ ቀልድ ነው ወይስ እኔ እንደ አዲስ እያየሁት ነው? ግን ያስቃል። እውነት ፍልፍሉ ኧረ ይችልበታል። እኔ መቼ የማረሳው የምን ፕሮግራም ነው ኢቢኤስ ላይ የሆነ ፕሮግራም ላይ ስለ ፍንጭት እያወራ ጥርሴ ብቻ አይደለም እግሬን ፍጭት አለው ብሎ የተናገረው ነገር መቼም ነው የማረሳው። በጣም ነው የሚያስቀው እሱ ቀልዱ እና ፍልፍሉ የሚገርም የድሮ ሰው ቀልደኛ። አሁን ያሉት ቀልደኞች ስድብ ነው። ይሄ ቀልዱ ተው። የአርሰናል ደጋፊ ሆነ የአርሴናል ፋሎር ማስተር አብነት በአንድ ዓመት በኋላ እንደሚበልጡ ተስፋ አርሴናል በዚህ ዓመትም ዋንጫ ሳይበላ ከባድ ነው። አንተን አላምንህም። አንተ ስትጀምር ምንም ነገር እኮ አታምንም። ጭራሽ አላምንህም። አምናት አታውቅም ስትጀምር ይሰጣት ነው። ሮጦ ተማቶ ቀምቶ ቢመጣ ምን ያደርግለታል? ሚዶ ለመላጣ አለ ከበደ ሚካኤል መላጦች ምን የብራር እኮ ነው። ምን ያደርግልሃል? እኔ እኮ መጀመሪያ ለሷ ለሰጣት ለመመለስ የሚላፉ መስሎኛል። ለካ ለራሳችን ነው። ነይ እስቲ ውጪ ተዝናንተን እንምጣ። እባክህ ደብሮኛል። እዚሁ ምን ዛሬ በቃ እሺ፣ ክፍሌ ነኝ። ገጠም ለገጥም ነው። እሺ ለኔ ያላት ፍቅር እያለቀ መጥቶ አብራኝ። ይሄ ልጅ ግን በእንትን ላይ ነው ምንድን ነው የሆነ ድራማ ይሰራል። እኔ ቅርብ ጊዜ ነው ያወቅሁት። ምንድን ነበረ በእናታችሁ 9ኛው ሺው ላይ ይሰራል። የአፍቃሪውን መታየት ልቧ ራሱ ፈርቶ ድንገት ልነግራት ግጥም እኮ ይለያል። እናቴ እኔ ግን ገጠም እችል ደስ ይለኛል እንደማፍቀር። ኧረ አይደለም። እሺ በቃ በሩን ከፈተችው አይኔን እያየችኝ ግጥሙ ስለኔ ነው ብላ ጠየቀችኝ። ሰምቻለሁ። ይሄን ቆራ እያስገባው ነው። አሁን የገጠምከው ግጥሙ ስለኔ ነው ሰምቻለሁ። አረ መስሎሽ ነው እባክሽ። ደግሞ ታውቂ የለ እንዴ የግጥም መድብሌን አሁን ቶሎ መጨረስ እንዳለብኝ። ወይ በቃ ተሳስቼ ይሆናል እኮ። በቃ እሺ። ጠልቼሻለሁኝ እመኝኝ በሞቴ አይኔ እንዳያይሽ ውጪልኝ ከቤቴ። ምን የግድ ስምሽ መጥቀስ አለብኝ እንዴ? በቃ ውጪ። ቪዲዮን አብራችሁ ስለተመለከታችሁ ስለተዝናናችሁ አመሰግናለሁ። ከተዝናናችሁ ኮሜንት ማድረግ እንዳትረሱ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቻው።